በቀላሉ መንገድ ፔፐር ባግ አብረን እንስራ። የሚያስፈልጉ ግብአቶች ይህንን ይመስላሉ። በመጀመሪያ ጠርዙን 3 ሴንቲሜትር ገባ ብለን በዚህ መልኩ እናጥፈዋለን። ያጠፍነው ፓርት ላይ ኮላ እንቀበዋለን። ከዛን ተቃራኒውን ጠርዝ እላው ላይ አምጥተን እንደርብበታለን። እዛው ላይ እጃችንን ጫን አድርገን ጠርዝ እንሰራለታለን። ከዛን ግራና ቀኝ እዛው ላይ 3 ሴንቲሜትር ገባ ብለን እንደዚህ እናጥፈዋለን። ጠርዝ እናወጣለታለን ማለት ነው። እናንተ የፈለጋችሁትን ሴንቲሜትር ማድረግ ትችላላችሁ። ከዛን ግራና ቀኝ ጨርሰናል። አሁን የሚቀረን ታች እቃ የሚሸከምበትን ፓርት 6 ሴንቲሜትር ገባ ብለን በዚህ መልኩ እንደዚህ እናጥፈውና ጠርዝ እናወጣለታለን። ከዛን አሁን የሚቀረን ጠርዙን እንደዚህ ካወጣን በኋላ ከላይ ካንሱር ወይም ደግሞ ገመድ የሚገባበትን ፓርት 3 ሴንቲሜትር ገባ ብለን እንደዚህ ጠርዙን አውጥተናል፣ ጨረስን። አሁን የሚቀረን እቃ የሚሸከምበትን ፓርት ቅድም 6 ሴንቲሜትር ገባ ብለን ያጠፍነውን ፓርት በዚህ መልኩ 3 ማዕዘን እንደዚህ ወደ ውስጥ እናጥፈዋለን ማለት ነው። እንደዚህ ጠርዙን ካወጣን በኋላ እንገለብጠውና ወደ ውስጥ እንደዚህ በዚህ መልኩ እናጥፈዋለን። በጣም ቀላል ነው። እንደዚህ ካጠፍነው በኋላ ጠርዙን እናወጣለታለን። አሁንም ዞር አድርገን እዛው ላይ በዚህ መልኩ እናጥፈውና ጠርዝ እናወጣለታለን። ጠርዙን ካወጣን በኋላ በጥንቃቄ ኮላ እንቀባውና በዚህ መልኩ እንደዚህ በጥንቃቄ እንለጥፈዋለን ማለት ነው። አሁን ጨርሰናል። የሚቀረን ካንሱርና ገመድ ማስገባት ብቻ ይሆናል ማለት ነው። የታችኛውን ጨርሰናል። ግራና ቀኝም ጨርሰናል። አሁን በዚህ መልኩ ቅድም 3 ሴንቲሜትር ገባ ብለን ያጠፍነውን ቦታ በዚህ መልኩ እንደዚህ ወደ ውስጥ እናጥፈውና ካንሱር አስገብተንበት ይሄን ይመስላል ማለት ነው። ከዛን ገመድ እናስገባበታለን። ይሄን ይመስላል። ቻው